ከተናጋሪ ሰውና ከዝምተኛ ሰው በጣም መጥፎ ወይ ደግሞ ከባድ የሚባለው የትኛው? በጣም ከተናጋሪ ሴት፣ በጣም ከተናጋሪ ወንድና በጣም ዝም ከሚል ሰው የትኛው ነው በጣም ወይ መጥፎ ሊባል የሚችለው ወይ ደግሞ ከባድ የሚባለው? ኢትዮጵያ ውስጥ እሱ እኮ ይናገራል እንጂ ሆዱ ባዶ ነው። እሷ እኮ ትናገራለች እንጂ ሆዷ ባዶ ነው። እባብም እኮ መርዙን ከረጨ በኋላ እኮ ሆዱ ባዶ ነው። እኔ በጣም በንግግራቸው መጥፎ ሆኖ ሰው ጥሩ ብሎ የሚያወራላቸው ሰዎች በጣም እገርምባል። ይሄ በግሌ ነው የምነግራቸው። በጣም መጥፎ ቃላት እየተናገረች ሆዷ ንጹህ ነው እኮ ብሎ የሚወራላትን ሴት በጣም እገረምባታል። በግሌ ነው የምነግራቸው። ሰው አጥንትን የሚሰብር ንግግር እየተናገረ እኛም ማናቀው የትኛው ሆድ ነው? እንደውም ምን አንዳንዴ ሆድህን ለእግዚአብሔር ስጠው። ንግግር ጣፋጭ ቢሆን ባይ ነኝ። ንግግር የማይሰብር ቢሆን፣ ንግግርሽ የማይሰብር ቢሆን፣ ንግግሯ አጥንት የሚሰብርን ሴትን በቃ እሷ እኮ ሆዷ ነው እንደ አፏ እኮ ነው ምናምን ትባለች። የኔ እናት እንደዛ ብሎ ነገር የለም። በጣም በንግግር ብዙ ሰው ቆስሎ ብዙ ዋጋ ከፍሎ ያውቃል። ብዙ ሴቶች ቆስሎ ዋጋ ከፍሎ ያውቃል። ብዙ ወንዶች ቆስሎ ዋጋ ከፍሎ ያውቃል። ንግግርሽ የተቀመመ ንግግር ይኑርሽ። በጣም የበሳል ሴት ንግግር ይኑርሽ። የአስተዋይ ወንድ ንግግር ይኑር እንጂ እንደፈለገ የሰው አጥንት ከሰበሩ በኋላ እሱ እኮ ሆዱ ባዶ ነው መናገር ነው በቃ እንጂ ምንም የለበትም። ምን ይኖርበታል? እባብን መርዙ ከረጨ በኋላ በቃ ሆዱ ባዶ ነው። ይሄ በጣም ላለፉት ረጅም ዓመታት ስንሰማ የኖር ነው። አንዳንድ ሰው እሱ እኮ ውሸት ነው። እንደ ተናጋሪ ሰው መጥፎ የለም። ይቅርታ አድርጉልኝ። እንደ ተናጋሪ ሰው ከባድ የለም። የሚናገር ሰው እኮ አጥንትን ይሰብራል። ከመናገር በላይ ምን አለ? አንተን ወሽመጥን ከቆረጠ ከሰበረ ሰባራ ካደረገ በኋላ የሱ ሆድ ንጹህ ሆነ፣ ሆዱ ንጹህ አልሆነ ምን ያመጣል? እና ተናጋሪ ወንዶች ካላችሁ፣ ተናጋሪ ሴቶች ካላችሁ እባካችሁ እንደ ንግግር አጥንት የሚሰብር ነገር ትንሽ ምላሳችሁን ቆጥቡ ለማለት እወዳለሁ።